እስከዚህ እስካለንበት ድረስ ነው። ስለ ስደት አንድ ስለማታውቂ ነው ጉብት ያቀምጠኝ እንዲ ሻንት ስትለቃ ኮር ተሳሳትን በቃ ያልሆነ ድምፅ ገባ። በቃ ብዙ መጠየቅ ነበረብኝ። ጠየቁት አልጠየቁም ግን ይችላል ግዴታ ስለሆነ ነው። በቃ እባክሽን ተሳስተኝ በእናትሽ ተኝ የሆነ ኮድ ይሰጠናል ለሚቀበሉ ሰው ማለት ነው። ከዛ ያን ኮድኛ ተሳሳትን በቃ ከዛ በቃ ያልሆነ ሰው ምናምን ወሰደን በቃ ታገት ያን ብር ደግሞ ከፍለና በቃ ወደ ስራ መግባት የነበረብን እኔ ደግሞ በቃ ለዛ ነው። ሲቀጥል ደግሞ ነፃነት ለምትይው እንደዚህ ነፃነት የሚባል ነገር የለም። በቃ ብዙ መልዕክት ስለ አንቺ ስለዛፍ በቃ እንቺ መልሽ ላተብዬ የተሰጠሁት እንጂ ነፃነት የሚባል ነገር የለም። ብዙ መልዕክት ስለላክሽን ኪመልሽላት ተብዬ ነው የተሰጠሁት ስልኩን ነው። ስለዚህ ይህንን ድምፅ ይምጣና ወንድሟ ሰምቶ ያረጋግጠልን። የእህቱ ነው አይደለም ይሄ ድምፅ። አሁን እሷ የምትለው እኮ እዛ ብትመጣ ኑሮ ደህና ኑሮ ነበር የምትኖረው ነው እኮ የምትለኝ። እንግዲህ የታገዘ ድምፅ አይደለም ይሄ እንደዚህ አይነት ወሬ የሚወራው። ታዲያ መጨረሻ ላይ ስልኩን የምን ነፃነት ነው የምታወሪው? ስልኩን ብዙ መልዕክት ስለላክሽ ስልኩን ስልካሊዝም ነው። ኢሞ ጋ ግን የስልኩ ባለቤት እሷ ነች። እንግዲህ እሷ ነች በኢሞ የምታወራበት። እንዴት እነሱ እዚህ ሌጋል ሊሆን ይችላል? እንጃ ግራ የገባ ነገር ነው። ቆይ ይምጣና ወንድምየው ሰምቶ ይለይልን ይሄን ድምፅ እና ቆይ እናመሳስለው እስኪ። ነሽ አያሌው እመጣለሁ ብሏል። ብሎኛል። ትንሽ ስራ ጋር ሆኜ ነው ትንሽ ጠብቁኝ ነው የሚለው። እመጣለሁ ብሏል። ሙሉ ቀን ጋር ያወራሁትን ልኬልሃለሁ ሪከርድ አድርጌ አይደል? ሙሉ ቀን እያለ ያለው ጋይስ እኔ በጣም ነው የሚያስደንቁኝ። ቆይ ልክፈትላችሁ ምን እንዳለ። ይሄ መልዕክት ለምን ዝም ብሎ ጋይስ በቀላሉ ቤተልሔም በትክክል ሞታለች አለ ቤተልሔም በትክክል ሞታለች ሲለኝ እኔ ምን አልኩት? እንዴት ነው ዝም ብለህ ቤተልሔም በትክክል ሞታለች እንድትለኝ እኮ አይደለም የሚፈልገው። መጣ እንድታስረዳኝ እንዴት እንደሞተች መንገድ ላይ ምን እንደገጠማት ያለውን ነገር መጣ ለቤተሰቦቿ አስረዳ። ወሬት ነው የምመጣው ና የምትይኝ? እኔ አልገባኝም ጭራሽ። ከዛ ቲክቶክ ላይ ነው አልኩት። ከዛ ቲክቶክ እንደሌለው ነገረኝ። ቲክቶክ መግባት ስለማልችል እኮ ነው ሀቢባ፣ ቲክቶክ መግባት አልችልም። ለዛ ነው አሁን ራሱ ዋይፋይ ለምኜ ነው ያገናኘሁት። ስለዚህ ቲክቶክ መግባት አልቻልኩም። በኢሞ አውሪኝ ቲክቶክ መግባት አልችልም። እንደ ሌባ ለምን ትሸሻለህ አልኩት። ሲም ካርድ እኮ የለኝም ሀቢባ፣ ሲም ካርድ የለኝም። የሚሞላው ዋይፋይ ነው ያለ የተሞላው ማለት ነው። እሱም እየተቆራረጠ ነው። አሁን አንቺ የላክሽልኝ 2 ሰዓት ተኩል ነው፣ ግን እየተቆራረጠ አላየሁትም ነበር። ስለዚህ አሁን ያየሁት 4 ሰዓት ከምናምን የገባት እና እኔ ደግሞ ዋይፋይ ስለሆነ ሲም ካርድ ስለሌለው መግባት አልችልም። የሚሞላው ዋይፋይ ነው። አታስጨንቁኛ። የስደት ነገር እያወቅሽዋል እንዴ? የሞተ ሰው እያለ አንተ ስለ ስደት ስለ ጭንቀት ምናምን ታወራለህ እንዴ አልኩትኝ። ወንድሟ ነገርኩህ፣ እህቱ ትሆን ጓደኛው ትሆን ደግሞ አላውቅም። ለእሷም አስረድቻቸዋለሁ። እኔ እኮ ስደት ላይ የመጣን ነው በስልኬ ላይ ሁሉ ነገር የመጣብኝ። ሀቢባ እኔን ምን አድርግ ነው የምትሉኝ እንዴ? ሙሉ ቀን አንተ የስደትን ነገር ታውቂው ታስጨንቁኝ ምናምን ትላለህ እንዴ? እሷስ የሞተችው ነፍስ አይደል እንዴ? እሷስ የሰው ነፍስ አይደል? መተክ አስረዳ እኮ ነው የተባልከው። ስትሞት በዓይንህ ያየከው አንተ ስለሆንክ መተክ አስረዳ እንዴ። የፈጣሪ ሞቷን ቀኗ ደርሶ ከሞተች እናንተ በእጃችሁ እስካልገድላቸው ድረስ ምንድነው የሁሉ መፍራትና መሸሽ? መተክ ለቤተሰቦቿ ለወንድሟ ለሌሎችን ቤተሰቦቿ መተክ እዛ ጋር ቲክቶክ ላይቭ ላይ ህዝቡ ባለበት ማስረዳት እንደዚህ ነው። ደግሞ ደላላዋ እህት ካለች ፋሲካ። ስለዚህ ኃላፊነት አለባቸው። አንተም እሷን መታችሁ የማስረዳት
ሀቢባ እኔ ምንም የሚያስፈራኝ ነገር የለም እኮ ቲክቶክ ስለሌለ በቲክቶክ መግባት ስለማልችል ነው። ላይቭ ላይ መግባት ስለማልችል ነው። ጋይስ አንድ ሰው ስማርትፎን ይዞ ቲክቶክ ስለሌለኝ የሚል ሰገጤ አያናድዳችሁ? ቲክቶክ የሚገዛ ነገር ነው በገንዘብ። ቲክቶክ እኮ በነፃ አፕሊኬሽኑ ዳውንሎድ ተደርጎ አካውንት ክሬት የሚደረግ ነገር ነው። ቪዲዮ እንድታበራ ደግሞ እኛ ፎሎ አድርገን 1000 እናስገባሃለን። አለቅ። ምንድን ነው የሚከፈልበት? ቲክቶክ ስለሌለኝ የሆነ ቲክቶክ የሚገዛ ነገር ተፈልጎ የሚገዛ ነገር አስመሰለው። ሁለቱም የሚያወሩት ወሬ ነው አቡዬ። አሁን እሷም እንደዚህ ነው የምትለው። እሷም እኮ አልገባም አረልቹ መግባት አልችልም ነው የምትለው። እሱም የሚያራምደው የእሷን አይነት ነገር ነው በቃ እያራመደ ያለው ማለት ነው። እንደገና ደግሞ በ18ቱ በኤደን ስልክ ማለት ነው የቤቲ ጓደኛ አዲስ አበባ ያለችው አጋጎ ደውሎ ሀይ ያልሽኝ አሁን ቴሌግራም ጋር አንቺ ነሽ ሲለት አዎ ስትለው ስቆ ነው የዘጋባት። የዘጋበት ስልክ በማን ነው? በኤደን ስልክ ማለት ነው። ኤደን የያዘችው የተባለው አብረው ናቸው፣ አንድ ላይ ናቸው እኮ አብረው ናቸው። ስለዚህ ሁለቱም ሴራ ነው እያሴሩ ያለ። አሁን እሷ የምትለውን ነገር ነው እሱም እያለ ያለው። ምን ይላል አሁን እሱ? እሷ መግባት አልችልም አስትል የነበረው እሱ ራሱም ደገመው ማለት ነው። መግባት አልችልም ማለት እየተጠቀመ ኤሞ እየተጠቀመ ላይቭ ላይ እንዴት መግባት እንዴት አይችልም? ፈርቶ ነው። በጣም በቃ ከእውነት የራቀ ውሸት ነው በቃ። ያው ነው ግን እኔ ያ በቃ ሌላ ሴራ አለ። እንደው እሱ ያደረገኝ ምን መሰለህ ብርሃኑ፣ አንድ ሰው ንጹህ ሰው አይፈራም አይደል? ንጹህ ሰው አይሸሽም። እዚህ ጋር እኔ አብሮኝ የሚጓዝ ሰው የፈጣሪ ሞቱን ከሞተ እኔ ምን አገባኝ? እኔ ተጠያቂ ነኝ? ፈጣሪ ጠርቶት ቀኑ ደርሶ ከሄደ እኔ ምን አገባኝ? እቺ ልጅ እውነት ከሞተችና በመንገድ ደክሟት ከሞተች ማንኛውም ሰው በባህር ሲጓዝ በሙቀት በድካም በረሃብ እንደሚሞተው ከሞተች እነሱ እኮ ምንም አያገባቸውም፣ ተጠያቂ እኮ አይደሉም። ስለዚህ ለምንድን ነው የሚሸሹት? ለምንድን ነው የሚፈሩት? ልክ በእጃቸው እንደገደሏት ነገር ለምን ይፈራሉ? እውነት ከሞተች መተው እዚህ ጋር የሄድን ደከማት፣ ራባት፣ ሞተች፣ ቀኗ ደረሰ ሞተች ብለው ማስረዳት ምንድን ነው የሚከብደው የሚያስፈራው? ለምን እንደ ወንጀለኛ እንደ ገዳይ ይሸሻሉ፣ ይደበቃሉ? ለምን እኮ እውነታ ስለሌላቸው ነው አሁን ይሄን እንደዚህ ማድረግ የፈለጉት እንጂ አሁን እሱ የሚለው ደግሞ ምንድነው የሚለው የኢትዮጵያ ድንበር ላይ ነው የሞተችው ነው የሚለኝ። እኛ ጋር ሲያወራ የኢትዮጵያ ድንበር ላይ ነው የሞተችው አለ። እሷ ደግሞ ያለችው ምንድነው ጅቡቲ ድንበር ላይ አለች። እሺ ለምን ሶስታችንም አንድ ላይ በሰላም ሳውዲ ደርሰናል አለ እኮ። እሱን ደግሞ ልኬልሻለሁ አይደል? አሁን አወራሁትኝ እንግዲህ ሶስታችን በሰላም ገብተናል። ሶስታችሁም ስለ ሶስታችን ገብተናል። ከዛ እንደማውን ምን ለሙ እሱም ቮይስ ለላክልኝ እኮ እኔ እኮ ሁሉን ነገር እዚህ ጋር መጥቶ ነበር መጠየቅ የምፈልገው። ለዛ ነው ቀድሜ እዛው እያለ ሀሳብ እየሰጠሁት ሰዎች ረድተውት የሆነ ነገር እንዳይል ነው። አሁን ይሄንን ብልክለት ያለውን ሌላ መልስ ደግሞ ይመከራል እዛው እዚህ መጥቶ ሳያስበው ነው መጠየቅ የምፈልገው። እንደዛ ነው መሆን ያለበት እንጂ አሁን ላይ በእንደዚህ ምንድነው በኢሞ ምናምን በቴሌግራም ብናወራቸው ቶሎ አይመልሱልሽም። ተነጋግረው ምናምን አንዴ ነው ሀሳባቸውን አንድ ያድርገው ነው መመለስ የሚፈልጉ ሁለቱም ማለት ነው። አሁን አንድ አይነት ጥያቄ ጠይቃቸው አንድ አይነት መልስ ይመልሳሉ። ያ ማለት ምንድነው ሁለቱ ቁጭ ብለው እየተነጋገሩ ነው ማለት ነው። ሀሳባቸውን አንድ አድርገው ነው መመለስ የሚፈልጉ። አሁን ለየብቻ ላይቭ ላይ ቢመጡ በእርግጠኝነት የተለያየ ወሬ ነው የሚያወሩ ልክ እንደ አጎቶች። አሁን እነዛም መጀመሪያ የወንድምየው የእሷ ድምፅ ነው ሲል ነበረ። አጎትየው ሲመጣ ደግሞ አይደለም አለ። ላይቭ ላይ ሲመጡ እንግዲህ አሁን እየተነጋገሩ ቢመልሱ አንድ ነበር የሚሆኑ፣ ግን ፊት ለፊት መጥተው ማውራት አይፈልጉም እነሱ። በቃ ችግር አለ ማለት ነው። ድንገተኛ ጥያቄ እንዳይጠይቁ እኮ ነው ፊት ለፊት ላይቭ ላይ ማውራት ማይፈልጉት። ገብቶሃል እኮ መግባት አንችልም ይላሉ። እንግዲህ ኢሞ ላይ ቴሌግራም ላይ ተጥረው ነው የሚውሉ እኮ አያቸዋለሁ እኮ ነው። ግን እኔ ክፉ ምላሽ እዛ ጋር ጥያቄ ብጠይቃቸው ለእኔ ትርጉም ስለሌለው ብዬ በቮይስ አንዳንዴ በቮይስ የምናወራቸው የሆነች ነገር እንዲያወሩ ብዬ ነው እንጂ ተጥረውበት ነው የሚውሉ እኮ ቴሌግራም ጋር ሁለቱም በተመሳሳይ ሰዓት ነው የሚገቡት አያቸዋለሁ። እና እኔ ዝም ነው የምላቸው። አንዳንዴ የሆነ ጥያቄ ጠይቃቸዋለሁ በቮይስ ሲመልሱልኝ ያችን ቮይስ መያዝ ነው የምፈልገው እኔ። ግን እዚህ ጋር መጥተው እውነታውን ቢናገሩ ያው መቼም የበፊት የኋላው ሞት ነው የምትሞተው። የሞተችው እሷ ከሞተች ሞታ ከሆነ ማለት ነው። ስለዚህ የእግዚአብሔር ሞት ከሆነ እኛ ምንም ልናደርጋቸው አንችልም እኮ። እውነታውን ማወቅ ነው የፈለግነው። እንዴት እንደሞተች እንዲያስረዱን ነው የፈለግነው ከእንጂ ከነሱ አወጥተው አያመጧት እውነት ከሞተች ከዚህ በኋላ። ይሄ ግን ሴራ ስላለበት ነው ብዬ ስለማምን ነው እኔ እዛ ጋር ያየሁት ነገርና እነሱ የሚያወሩት ወሬ ሴራ አለው ነው። ለዛ ነው አሁን በጣም ጥያቄ ውስጥ የገባብኝ ውስጥ
ሰላሜን እየነሳው ያለ ይሄ ነው። ይሄን ነገር እንዲያስረዱኝ ብዬ ነው የፈለኩኝ እስካሁን። የሱንም ፎቶ የሙዴንም አብሬ ለጥፈው ቋል። እኔ የሚገርምሽ አሁን ቁጭ እያለሁት ራሱ እኔ እንደሞተች ይሁን እንዳለች ነው የማስበው። እንደሞተች አላስብም፣ አለች ብዬ ነው በቃ የማስበው። ውስጤ የሚሰማኝ ነው አሁን እንዳለች ነው በቃ እምልሽ። አሁን ወይ በገንዘብ ጉዳይ ያልሆነ በገንዘብኛ የምናደርገውን ነገር እንግዲህ ከጓደኞቻችን ፈልገን አሰባሰብን ቢሆን አልከፈልን፣ ወይ ድምጿን አልሰማን፣ ወይ እውነታውን አላወቅን። በቃ ዝም ብለን የተቀመጥን። አሁን ግራ ገብቶን እኛ ራሳችን ቤተሰብ እየተጨነቀን ያለው እውነታም ሁሉ ያመነ ሰው የለም። አሁን እዚህ እኛ ቤተሰብ ጋር ሞታለች ብሎ የሚያምን ሰው የለም። እንዳለች ነው በቃ እኛ እንትን የምንለው ውስጣችን የሚሰማን ማለት ነው። የሚልኩልን ፎቶና የሚያወሩን ነገር ምንም የሚገናኝ ነገር አይደለም፣ የውሸት ነው። የራሳቸው ሴራ አለ። ያንን ሴራ እንደው በትክክል መድኃኒዓለም አጋልጧቸው እኛ ብናቅ ነው ብዬ ማስብ ነው አሁን እዚህ ጋር ማለት ነው። አክስትየውን ጥሯት ደግሞ የሄደን አክስት በቀደም መታ ከጎናችሁ ነኝ አብሬያችሁ ነኝ እስከ መጨረሻው ስትል ነበር። ሼር አድርጉላት ስትል ነበር። ተገናኘን ስሙት አንዱ እኔ ምንም ያስፈራኝ ይሄ ነው። በፎቶ ላይ የምትመለከቱት ሙሉ ቀን ይባላል። የምታውቁት ጥሩት መግባት ስለማልችል ነው። ዋይፋይ ያለው የሚሞላው ነው ብዬ ነገርኩሽ እኮ ሀቢባ። ምንም ያስፈራኝ ነገር የለም። የተጓዝነ ነው መንገድ ላይ ተገናኘን። ሞተች ቀበርናት ብዬ ለቤተሰቦቿ ማስረድቼ ነግሬያቸዋለሁ ሀቢባ። እና ደግሞ ፋሲካ ስለምትያት ልጅ ደግሞ እኔ ፋሲካን የትም አላውቃትም። ጓደኛዬ ነበረ እሱ ነው አዛና ብሎ የደወለልኝ። በእሱ መጥቻለሁ። ከፍሎ አሳልፎኛለኝ እንጂ ፋሲካ ምታያት ማናት? ደግሞ ስለ ፋሲካም ጓደኛው ከፍሎ አሳለፈው። የደላላዋ እህት ወንድም፣ የደላላዋ የፋሲካ ወንድም ስለሆንክ ነው በነፃ ያለፍከው። አንተ አልተከፈለልህም ከሚባል ሰው አዲስ ነው አላውቃትም። ምንም የለኝም። ሳውዲ ጓደኛዬ ነው ይዞኝ የመጣ ይኸው ሀቢባ ትናንትና ማለት ነው። ወንድሟም ጓደኛውም ደውለውልኝ ነበር። አውርቻቸዋለሁ። ያለውን ነገር አስረድቼ ነግሬያቸዋለሁ ለእነሱ። እና ያልተረዳ ቤተሰብ ካለ ደግሞ ስልካቸውን ላኪልኝና በትክክለኛ እንደሞተሽ ልንገራቸው። እኔ በቲክቶክም ስለሌለኝ ልገባ አልችልም። አይ ከጊዜ በኋላ ጠብቀህና በቲክቶክ የምትይቀው ነገር ጊዜ በኋላ ቆይቼ ሲስተካከልልኝ ምናምን ልገባ እችላለሁ እንጂ እኔች ፋሲካ ምናምን የምትያት ልጅ ግን ትራሽ የገባኝ አይደለም። እኔ ፋሲካ አይደለም የት ሊኖረኝ ነው እና ማውቀው ራሱ በህይወቴ ፋሲካ የሚባል ሰው አላውቅም። ማርያምን ብዬሽ። ስለዚህ እንኳን ፋሲካ የምትባል እህት ሊኖረኝ ፋሲካ የሚባል ሰው ራሱ በህይወቴ አላውቅም አለ። ትንሽ ቆይቶ ደግሞ ቲክቶክ ሲኖርክ እና ምትኝ ከሆነ እመጣለሁ። ይሄ ማለት ጉዳዩ ሲረሳሳ ቤቲ ስትረሳ እመጣለሁ ነው። ገባክ? ያለውን ነገር ቤት ስትረሳ እመጣለሁ ነው። ለቤተሰቦች ነግሬያቸዋለሁ። ያልደረሰው ያልተረዳ ሰው ካለ ደግሞ ስልካቸውን ላኪልኝ እና በትክክል አስረድቼ ነግራቸዋለሁ። አይባ ሌላ ነገር ግን እኔ ምንም የማደርገው ነገር የለኝም ከዚህ በላይ። ደግሞ እኔን አውቀዋለሁ ብሎ የሚገባ ሰው ካገኘሽ ስለ እኔ ጠይቂ። ፋሲካ የምትባል እህት አለሽ ወይ? ሳውዲ የምትኖር እህት አለሽ ወይ? ቤተሰብ አለው ወይ ብለሽ አጣሪ። አለው ካልሽ ትክክል መረጃ ካገኘሽ ደስ ይለኛል። እኔ ግን ምንም አይነት ቤተሰብ እንደሌለኝ ነው የማውቀው። ምክንያቱም በቃ ጓደኛዬ ነው ይዞኝ የመጣ። ደወለልኝ፣ መጣሁ፣ እሱ ከፍሎ ሳለፈኝ። ትናንትና ዋና ጓደኛዋ ነግሬያቸዋለሁ። እሺ እናስወርድልሃለን ፎቶውን፣ ችግር የለም ለሀቢባ እንነግራትና ፎቶውን እንታወርድልን እንጠይቃታለን፣ ችግር የለም ይወርድልሃል፣ አመሰግናለሁ ብለው እነሱ በትክክል ነግሬያቸው ተረድተው እሺ ችግር የለም እናስወርድልሃለን ብለውኛል። ስለዚህ እነሱም ደግሞ ጠይቂያቸው ያለውን ነገር ምን ብሎ አወራችሁ ብለሽ ከእነሱ ደግሞ መልስ ተቀበይ። ማነው ፎቶ ግን አስወርድልሃለሁ ብሎ ቃል የገባለት? እንዴ? ኧረ